ኢራን በሳውዲ በኤሚሬትስና በኳታር ላይ ጥቃት እያደረሰች እነሱ ግን እስካሁን ዝምታን መርጠዋል። በምላሹ ጥቃት ከመሰንዘር ይልቅ በመከላከል ላይ ተጠምደዋል። አገራቱ ከኢራን ጋር ቀጥተኛ ጦርነት ውስጥ መግባት ሀገራቸውን ወደ አመድነት እንደሚቀይር ያውቃሉ። ኢራን የነዳጅ ማውጫዎቻቸውን ደጋግማ የምትመታ ከሆነ ግን ዝምታው ወደ ጭካኔ የተሞላበት ምላሽ ሊሸጋገር ይችላል። ያን ጊዜ መካከለኛው ምስራቅ የምድር ሲሆን ልትሆን ትችላለች። ብዙዎች ጦርነቱ የሚቆምበትን መንገድ መላቅጡ ፋ መሆኑን ይገልጻሉ። ዓለም አቀፍ ተንታኞችም የተለያዩ መላምቶችን እያስቀመጡ ይገኛል። የመጀመሪያው ኢራንና አሜሪካ በጠረጴዛ ዙሪያ ተቀምጠው ስምምነት ላይ ሲደርሱ ነው ይላሉ። ይህ አሁን ካለው ሁኔታ አንጻር የሚታሰብ አይመስልም። ሌላኛው ጦርነቱ ሊቆም የሚችለው አሜሪካና እስራኤል የኢራንን መንግስት በኃይል መጣል ሲችሉ መሆኑንም ያስቀምጣሉ። ይህ ደግሞ ዓመታትን የሚፈጅ ደም አፋሳሽ ጦርነትና የሽብር መስፋፋትን ያመጣል። አንዳንዶች ጦርነቱ ረጅም ጊዜ ከወሰደ አዲስ የኃይል ሚዛን ሊያስመለክተንም ይችላል ይላሉ። ነገር ግን ትክክለኛው የጦርነቱ መቋጫ መጪው ጊዜ ሊያስመለክተን ነገ ከፊት ለፊታችን አለ።